ሰላም ጤና ይስጥልኝ ተመልካቾቼ፣ አብይ ዝምተኛ ነኝ ተመልሻለሁኝ በአዲስ ቪዲዮ። እንግዲህ ሪያክሽን ቪዲዮ ዛሬ የምንሰራው አዶናይ ቲክቶክ አካዳሚ የሚል ተመርጧል እና ዛሬ መገኘት አልቻልኩም። ስለዚህ በሪያክሽን ቪዲዮ እንሰራለን። አብራችሁ ቻናሌን አዲስ ሆናችሁ ሰብስክራይብ አድርጓት። እስኪ ጥያቄዎቹ 1 2 3 ሰብስክራይብ። አመሰግናለሁ። ጋሽ ወላሎ ሞሃያ ጋሽ ወላሎ ሞሃያ ጋሽ ወላሎ ሞሃያ ጋሽ ወላሎ ሞሃያ አመሰግናለሁ። ሞኔታይዝ እናድርገው። እስኪ ወደ መጀመሪያው ቪዲዮ ይላል እንዳለ ዛሬ ቪዲዮቻችን የሚሆኑት ምንድነው ያለኝ ናቸው። ምክንያቱም መሄድ አልቻልኩም በአካል። ስለዚህ ሪያክሽን እንስራለን። ወደ መጀመሪያ ቪዲዮ አይ ቲንክ እቤት ነው ገና ሲወጣ ማለት ነው። ያመሰግን ነው እንግዲህ መጠየቅ እንደምታዩት ብዙ ጊዜ ባይዘው ብዙ ነገር ይወራል። ስለዚህ እንደዚህ ማርያምን እያወደሰ በሻማው በቂጠማው ለነገር ሲጋብሎ ማሰብ ከብዳል እንደኔ። ስለዚህ አማኝ ነው ብያለሁ። እንደይወጣ ደስ ይላል። የምር ቀን እንደዚህ አድርጎ ማሳመር፣ ጠዋት ላይ እንደዚህ ፏ አድርጎ መውጣት ምናምን ደስ ይላል። እንግዲህ መብርሃን ተከታተለ ባይነን ሰው ሁላችን እንደዚህ ቢሆን ትኖራለሁ። ጋይስ ያምራል። ወብስ ነው ግን እንግዲህ እግዚአብሔር ኢንፍሉዌንስ አድርጎናል። በቃ ማመን እኮ ነው በነገራችን ላይ ሌላ ምንም አይደለም። ኢንፍሉዌንሰር ነው ኦፍ ኮርስ ነው። ዋይ ቢካዝ ከመጣ በኋላ ሌላ ታሪክ ሆኗል። የሚዲያው ዓለም ስፔሻሊ ቲክቶክ ነው ንጉሷን አገኘች ባይ ነኝ። ቀጣይ ቪዲዮ ላሳያችሁ። ቀጣይ ቪዲዮ ይሄንን መዝሙር ነው ከእናቱ ጋር ሆኖ ቤት። በነገራችን ላይ እናትየው የምትሆን ቤተሰቦች በጣም ይመስላል። ለምን ታውቃላችሁ? የሚረዱ አይነት ፋሚሊ ነው። ሲደክም አሉ፣ ሲሞገስም አሉ። ስለዚህ ወደድክም ጠላም እንደ አይነት ቤት ታመሰግናለህ። ሪስፔክት ዩ ማም love you like him. እዚህ ከሱ ወደ ሲሉና ከከተኛ መጣችሁ ናቸው። የምርኔ ወደ ወደዚህ ቆይ የሆነ አምበደ ቤት ስንሆን ሳይሆን የሆነ ጥሩ ላይ ስንኖር እናደርጋለን። ቤተሰብ እንደዚህ ሰፖርት ሲያደርግ ሀሳብን ሲረዳ ሲቀበል ምናምን አለ አይደል? የሆነ በቃ ሊጀምራችሁ በምትሞክሩበት ነገር ላይ አጋዥ የሆነ ፋሚሊ ሲኖራችሁ ሪዛልት ብሮ። ቀጣይ ቪዲዮ ምንድነው ታውቃላችሁ? አባትየው መድረክ ላይ ወጥቶ ምናምን አይቻቸዋለሁ። ግን ብዙ ጊዜ አላይም። ፋዘርየው የሆነ ሰዓት ታስሮ ሲፈታ ብቻ ያን የመጣው ጠይቁት አይቻለሁ። ይሄ ደግሞ መድረክ ላይ ወጥተው ሲያመሰግኑ ስፔሻሊ በወጣቱ ላይ ያላቸውን ተስፋ ሲናገሩ አይhave no idea ነው። ስላታያችሁ በቤት አይተሰማይካስት ምን ተሰማ? እሺ ሊጨብጠው ነበር ግን አባትዬው እንደገሰለው እዚህ ሚኒስተር አድርገዋል እና ልጄ እዚህ ደረጃ ስለደረስክና ለብዙዎቹ ወጣቶች በቁመት ራሱ ይበልጣቸዋል። ጥቂት ግርግም ይመስለኛል። ግሬስ አለው የሚለውን ሐሳብ ይዘውጣት በጣም በጣም ጥሩ ለውጦች እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። ልጄ እወድሃለሁ። እኔ እወድሃለሁ። እንኳን ደስ አላችሁ። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም እንትን ብሎኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ፎር ፋሚሊ ምናምን አሉ እናትዬው ነው ባይ ዘ ወይ
ሚዲያ ላይ ያለውን ሰው እንደዚህ ክፍል ለኔ ያደረገው ክርስቲያኖና ሜሲ ዓለምን ህዝብ እንዲህ እንደከፋፈሉ እሱም ፋሚሊ ብሎ ወዳጆቹን ለይቷል። እንግዲህ ወንድሜ ጠላትና ወዳጅን ተያያለው ጊዜ ያሰበውን ነገር የራሱ ወንድ ራሱን የቻለ ብቃት አሁን የኔ የሆናችሁ ፋሚሊዎች ቢዝነተኛ የሆናችሁ ፋሚሊዎች ማለት ነው። የኔ ትውልድ ሳይወርዱ የኔ ትውልድ ያለ ከጎኔ ኖ ዋን መቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዚ ላይ ማይ ብራዘር ኢዝ ሂር እኮራበታለሁ። ሁልጊዜ ከመሬት አስይዞ ላይክ እዚህ ሲደርስም ለራሱ ሁልጊዜ ነው የሚገርመኝ እና አም ሪሊ ፕራውድ ኦፍ ሂም። ሁልጊዜ እንደተደሰትኩ ነው። እዚህ ጋር የደረሰበት የሆነች የውድቀቱ ሰዓት ማቃት አለው። ከፍ ያርግልኝ ሁልጊዜ እሱ ነው ጸሎቴ። ጠዋትም ማታም በጣም ነው የምወደው። እግዚአብሔር ቅዱስ ሚካኤል ከጎኔ ይከተሉ። እግዚአብሔር ቤት ይከተሉ። ሁላችንም ያሳደገን መልአክ ከተለ እዚህ ጋር የሆነ ስሜታዊ ሆነዋል ማለት ነው። የሆነ በቃ ተምረዋል። በነገራችን ላይ አንድ ነገር ኮሜንት ላድርጋችሁ። ላይ በፊትም አውርቻለሁ ይመስለኛል። በቻላችሁት አጋጣሚ እድሉን ባገኛችሁበት ጊዜ ሁሉ ቤተሰብን እወድሻለሁ፣ እወድሃለሁ፣ እማዬ፣ አባዬ፣ እህት፣ ወንድም ምናምን በምትሉት ቋንቋ ፍቅራችሁን ገለጹ ነው እኔ እምላችሁ። ለምሳላችሁ ፍቅር ሲገለጽ ይጣፍጣል ብሮ በቃ ያምርበታል። ስለዚህ እናቴ እወድሻለሁ፣ አባቴ እወድሃለሁ በሉ። የምሬ ነው። እኔ እስከዛሬ አባቴን ብዬው አላውቅም። ትንሽ ስለሚቀለኝ እናቴን እላታለሁ። አባቴን ግን ብዬው አላውቅም፣ እፈራዋለሁ። አንዳንድ ሰው ፍቅሩን እንደዚህ ከመግለጽ ይልቅ ቢያለቅስ ይመርጣል። ዋፍጭ ብሎ እዚህ ቀይዬ ብሎ ፍቅሩን ይገልጻል። እናንተ ምድሩን ካገኛችሁ ቤተሰቦቻችሁ እንደምትወዷቸው ንገሯቸው። የኔ ፋሚሊ ይመቻችሁ። ቀጣይ እስከምንገናኝ ቸር እንሰንብት።